ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደው ቅድሚያ የምላችሁ ማለት ነው 50 ሰብስክራይብ አስገቡኝ ማሮች። 7 ሰው ነው የቀራችሁት፣ 7 ሰው ብቻ። አዎ ዲማርኪያችሁ ነው። እስኪ ፎቶ እንትን አድርጉኝ ወይ ፎሎ እንዳገባው እኮ ቲክቶክ ላይ ስገባ እኮ ማለት ነው 300 400 ሰው አብሎ የሚያየኝ እናቴ ትሙት። እኔ በዩቲዩብ እኮ ዘና ማለት ፈልጋለሁኝ እና በእናታችሁ እንትን አድርጉኝ፣ ሰብስክራይብ አድርጉ። 7 ሰዎች ሙሉልኝ። ከዛ እንዴት ሰብስክራይብ እንደሚያደርጉኝ እኔ አውቃለሁኝ። እሷን ብቻ አስገቡኝ ማሮቼ። ለሰብስክራይብ እኔ እንዴት ማድረግ እንዳለብኝ በደንብ ነው የማውቀው። እና 7 ሰዎች እንደው ቀናችሁ የተባረከ ይሆን። እንደው ይሄንን ቪዲዮ አይታችሁ ሰብስክራይብ የምታደርጉ ሰዎች ማለት ነው፣ ውጭም ካላችሁ በሰላም ወደ ሀገራችሁ ያስገባችሁ። እውነት ዛሬ የምርቃት ቀን ነው፣ እያደረጋችሁ ነው ያልኩት። ግን ሰብስክራይብ የምታደርጉኝ ሰዎች እኔም በርቺ፣ አይዞሽ፣ ልጅሽን ትተሽ እንዳትመጪ፣ እኛ እናበረታታሻለን፣ በኢየሱስ እኛ እናበረታታሻለን የምትሉ ሰዎች በሙሉ ማለት ነው፣ እንደ ቀናችሁ የተባረከ ይሆን። ሌሊታችሁ ራሱ በቃ ብርሃን ይሆንላችሁ። የእውነት እንዲህ ኧረ ሰብስክራይብ አድርጉ። 7 ሰው ነው የቀረው። እናቴቱም ያው በእርግጥ እኔም ቪዲዮ አልሰራም፣ እኔ እንጃ ምን እንደሆንኩኝ አላውቅም። ግን እናንተ ትናንት ደግሞ አንዷ ቲክቶክ ላይ እኮ ነው ኧረ ቲጂ ኢትዮጵያ ከገባሽ ወፍርሽ አለች። እየምሯን ነው። ወፍርኩኝ እንዴ እናቴን ተስመታች አላደረግኩም፣ ዘጭ እንዳለ ነው። እና እንዴ ልጆች አለኩ እናማ ማለት ነው ማርያምን ሰብስክራይብ አድርጉኝ 7 ሰዎች። እንዶ በጌታ እንዶ በአላህ እንዶ ልለምናችሁ፣ እንዶ በመቤቴ እነሳ እንዴ ልለምን እንጂ እንዴ ሰው በዩቲዩብ ስንት ነገር ያደርጋል። ደግሞ ኢትዮጵያ ነው ያለሁት እንዴ እስኪ ልስራ ልለወጥ ምናችሁ ነው? አዎ በቪዲዮም እንደፈለጋችሁ እመጣለሁ፣ በላይቭ ላይ ምናምን ነገር ማለት ነው። አዝናናችኋለሁ። እናቴ ትሙት እስኪ ነው እንዴ ቲጂ ምን እዳለባት አሁን? እናቴ ትሙት እንደ ማንኛውም ሰው ሰርቼ ልጅ ላኑራት። እናቴ ትሙት አላሳዝናችሁም? እንደው እኔን ተውት። እኔ እንኳን እናንተ እግዚአብሔርን በቃ ትቶኛል አይደለም፣ ግን እግዚአብሔርን በቃ መቼም ለልጅ ብሎ ያግዘኝ። ኦኬ እናንተም እስኪ ለልጅ ብላችሁ እንደ ሰብስክራይብ ምናችሁ ይነካል? ሸር አድርጉ፣ ሰብስክራይብ አድርጉ። ሌላውን ስንት ነገር እያደረጋችሁ አይደል እንዴ? እኔ እኮ አለመታደል ነው እንጂ ማለት ነው በስንት ነገር የሚደረግልኝ ሰው ነበርኩኝ። ግን እኔ እህታችሁ ደግሞ በአንዱ ካልሆነ በሌላ ምንም ነገር እርዳታ አልፈልግም ብዬ ይኸው ቁጭ ብያለሁኝ። እስኪ ማን ነው ደህና ደመወዝ ከሚከፈልበት ሀገር መጥቶ ምንም ነገር ይደረግልሻል የፈለግሽን ተብሎ ኢትዮጵያ ገብቶ ድሃ ሆኖ ባዶቹን ሆኖ እንዴ እሷ ካላረገችልኝ ብሎ ሌላ ሚዲያ የማይንጠለጠላለ እንዴ? እኔ ግን እህታችሁ ማንም ጋር አልሄድኩም። ይሄ ምንድን ነው መሰላችሁ? እኔ ሌላ ሰው ጋር መረዳት ስለማልፈልግ በራሴ ነበር የሞከርኩት እንድረዳ ሳይሆን ሰው እንዲያግዘኝ የሆነ ስራ እንድሰራና ቤት ሆኜ ላይብ ላይ እንድሰራ ፈልጌ ነበረ። እሱን ደግሞ ተዘጋ። እድሜ ለአብሪኮ የሚባለው የበሽተኛ ማለት ነው። እሱ ወሰደብኝ ቲክቶኬን፣ ዩቲዩቤንም እንደዛ። ኦኬ ስለዚህ ምን ማድረግ እችላለሁ መስላችሁ? በኢየሱስ ምን ማድረግ እችላለሁ? ግዴታ መስራት አለብኝ፣ እንዳድስ መስራት አለብኝ፣ መነሳት አለብኝ። እናንተም ደግሞ አበረታቱኝታችሁን። እናቴ ትሙት ልስራበት እንዴ። በዩቲዩብ ስንት ሰው ነው? አንድ ልጅ አይደለም እያያችሁ ነው። ቤቱን እየገዙት መኪናውን እየገዙ ሽርም ጉድ እያሉ። አሁን ደግሞ እኔ እንግዲህ ፈጣሪ ከፈቀደ ከፍቅረኛ ጋር እመጣለሁ። አላገባም። በባለፈው ደግሞ ብቻ እኔ ላገባ ነው ያልኳችሁ እንጂ ብቻ ላላልኩኝም። ያው 10 ዓመት ሙሉ የቆየ ነው የሆነ ብቻ እኔ አላውቅም። ልንግባባ ስንል የሚያለያየን አለ። ከዛ ደግሞ ስንለያይ ደግሞ የሚያቀራርበን ነገር አለ። በቃ እንደዛ እየተጃጃልን ነው እስካሁን ያለ ነው። መድኃኒዓለም የሚያውቀው ማለት ነው። ገባችሁ? እናንተ አበረታቱኝና ህይወቴን ኑሮዬን እዚሁ ከልጄ ጋር እንድኖር ማለት ነው። እናንተ እኮ ማየትና ሰብስክራይብ ማድረግ እኮ ነው የሚጠብቅባችሁ። ላይክ ምንም ሌላ ከ50 ሰብስክራይብ በኋላ እኔ ላይ ስገባ ያው ሞራው ምናምን ስለሚሰማ ሰው ችግር የለውም። ሰዓቴን እንዴት ሞላት አለው እኔ ያውቃለሁ። ኦኬ ሊንኩን ቲክቶክ ላይ ያስቀምጣለሁ። የቲክቶክ ቤተሰብ እንዳለ እዚህ ጋር ይመጣል። ከዛም በኋላ እየተመነቃቀርን ምንም እያልን ማለት ነው ወደ መስመር እንገባለን። እኔ ተስፋ የምቆርጥ ሰው አይደለሁም። ደስ የሚለው ነገር እናቴ ትሞት ተስፋ አልቆርጥም። በቃ
እንዴ ብዙ ሰው ተስፋ ቆርጦ ነው አሁን እንደኔ መኖር ያለበት ሰው ነበር እንዴ? ኖ የለም ነበረ። ግን እኔ አንደኛ ልጅ አለኝ፣ እግዚአብሔር የሰጠኝ ልዕልት የመሰለች ልጅ አለችኝ። ሁለተኛ ደግሞ በቃ መሞት አልፈልግም። በቃ ከድሮ ጀምሮ እኔ በጣም ጠንካራ ሴት ነኝ። በጣም ብዙ ችግሮችን አልፌ ነው እዚህ ጋር የደረስኩት። ገባችሁ? አሁን ትናንት ሰላም የምትባል ልጅ ነበረች ማርያምን። አሁን እኔ ሀቢባ ምንም አላደረገችልኝም ማለት እችላለሁ። ሲጀምር አምጥታ ድህነት ውስጥ ነው የዘፈቀችኝ፣ ድህነት ውስጥ ማለት ነው። ግን ምን አደረገች? ትናንት አንዷ ጓደኛችን ስትጀምር ላይ በነጧስ ላይ 500 ሰው ምናምን ነበረ። ከሰዓት ሰዓት 40 ሰው ነው ያለው። ግን አሁንም ታለቅሳለች። ምን እንደሆነች ግን በደንብ አልገባኝም ነበረ። ወንድሟ ሞቶባት፣ ካይታችሁ ከሆነ ወንድሟ ሞቶባት ቅባት በደንብ የተቀባሁት ፀጉሬ ለዛ ነው ስስት አለ። እንትን ሮዝመሪ ቅርንፉድና ቀረፋ ምናምን አፍልቼ ከዘይት ከቅባት የፀጉር ቅባት ጋር አፍልቼ ነው እንትን ያልኩት የቀባሁት። እሺ ለመታጠብ ስፈልግ እንደዛ ነው የማደርገው። ትሪት እያደረኩ ነው፣ ራሴን እየተንከባከብኩ ነው። ያ ነገር ማን ያውቃል። እና ምን አደረኩኝ መሰላችሁ? ትናንት እስኪ አስገብኝ አልኳት። ከሰዓት በኋላ አስገብኝ ስላት አስገባችኝ። ከዛ ሰላም ነው ስምሽ አይደል ምናምን ነገር አልኳት እና አልችኝ። ከዛ ይኸውልሽ ልንገርሽ አልኳት፣ እዚህ ጋር የፈለገው ነገር ብትይ አሁን ታርሻለሽ፣ ነገ ታርሻለሽ፣ ሰው ይለምድሽና አንድም ነገር አያደርግልሽም። ስለዚህ አሁንም በትኩሱ የሆነ ቦታ ሂጂ አልኳት። እኔ እድሌ ስለሆነ ነው ሀቢባ ምንም ነገር ያላደረገችው እድል የሆኑ እንጂ እንደኔ ሰው ስፍስፍ ያለለትና ለልጅ የተሰፈሰፈለት ሰው የለም ነበረ። ኦኬ። ስለዚህ አንቺ እድልሽን ሞክሪ፣ ግቢና ሀቢባ ጋር እናስገባሽ። ቁጥሯ ራሱ አለኝ ከፈለግሽ ምናምን ስላት ቁጥሯ ነበረኝ፣ ግን ማንም ሰው አይቀበለኝም በቃ ምናምን አለች። እኔ ቁጥሯን ለማንም ሰጥቼም መስጠትም አልፈልግም፣ ግን አሳዘነችኝ። በቃ ገባችሁ? እና ሀቢባ ደግሞ ለሞተ ሰው ምናምን አላግዝም ብላለች ምናምን ሲሉ ነው። ችግር ከሆነ ችግር ነው፣ እንደዛ አትልም ምናምን አልኩኝ። እና ይጽፉልኝ ነበረ ኮሜንት ነው ሀቢባ ማርያምን እንደዚህ አትልም፣ በቃ እኔ ሙስሊም ነኝ፣ ለሞተ ሰው አረዳ ምናምን እያለች ነው። የሞተ ሰው ሳይሆን እነዚህ የተጎዱ ነው። ስለዚህ ትረዳለች፣ ግድ የላችሁም። እዛ እንሂድና ሰላም 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 እንበል፣ ዝም ብለን የልጅቷን ስም እንጥራባት፣ ከዛም በኋላ ትገባለች ተባለ ማለት ነው አልኩኝ። እኔ ማርያምን ነው የምላችሁ፣ ማርያምን ይኸው ጽውራ ማርያም ፊት ለፊት ናት፣ ትታያችኋለች ከኋላ። ከዛ እሺ ምናምን ተባለ። ምክንያቱም ከነ መማር ጋር ገብቻ ያለው መብረቁ ነው ምናምን የሚባሉት ሁሉ ምናምን ያውቃል አለች። በቃ እነሱን ታያቸው ስትጀምር እኔ መማር እኔ ይቅርታ አድርጉልኝ አውቃታለሁ በደንብ ነው መቃት። ግን እንደዚህ እንደ ሀቢባ እንደነ ሳራ ምናምን አሰባስባ የተቸገረ ስትሰጥ አላውቅም። ሚዲያ ላይ እሷ የምታደርገው ለአማራ ሕዝብ ምናምን እንደዛ ነው የማውቀው። በሌላ ሄጅ አይደለም እኔ የማውቀው ነው። እና እሷ እኮ እንደዚህ ብዙ እኔ ስታደርግ አላውቅም ምናምን አልኳት። ከዛ ታደርጋለች ምናምን አሉኝ። ኦኬ ከታደርጋለች ግን እኔ የማምናቸው ሰዎች ጋር አሁን ሀቢባ ጋር እንግባ ተባለ። ወጣን፣ ውጡ ተባለ። ወጣን። 60 ሰው ገባ ነው እያወራሁኝ። ከዛ ሄደን ሰላም 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 ስንላት እሷ ጌም ላይ ስለነበረች ግን ገብታ በጣም ደከመን አልኳችሁ። በጣም እስከ መጨረሻው ነው እንትን ያልነው። ገባች እግዚአብሔርን። ከዛ እኔ ራሱ በቃ የሆነች ልጅም ነበረች እንደዚህ የምታወራ ምናምን ነገር የሆነ እንትን መዳም አሰርታባት የእሱን የሚያወራ አይነት ነገር ሆኖ የሆነ የሚያስቅ ፊልም ነበር እነሱ ደግሞ ሲሰሩባት የነበረው እና ወደ ኢትዮጵያ መግባት እንደሚፈልግ ጅኒው ነው እንደዛ የሚያወራው እና በጣም ሲያስቀን ነበር። ከዛ ግን እሷን ገባች ምናምን ነገር ብቻ ብዙ ነገር አለ እና ምን ልላችሁ ፈልጌ ልጅቷ ገብታ በቃ ሀቢባ ጋር ያው መፍትሄ እየተፈለገ እያለ እኔ ስራ መጣልኝና ሄድኩኝ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ የሰው ልጅ እኔ ልመና ስለማልፈልግ ነው እንጂ ብፈልግ ኑሮ ሀቢባ እንደዛ ስትለኝ ቀጥ ብዬ እንዴ እሷ እንደዚህ ብላኛለች ምናምን ብዬ ወጥቼ እኮ አካኪ ዘራፍ ብል እነ ጆከር ጋር ብሄድ እነ ሳራ ጋር ብሄድ ምናምን እኮ እናቴ ትሞት እንደኔ በቃ የሚደረግለት ሰው አልነበረም። ምክንያቱም ልጅ አሁንም ቢሆን ያለባትን እኔ ነኝ የማውቀው። ብዙ ነገር ያስፈልጋታል፣ ግን እኔ ስለማልፈልግ ነው። ገባችሁ? ዋናው ልጄን እንኳን በሰላም አገኘኋት ብዬ እግዚአብሔርን አመሰገንኩኝ። እየኖርኩ ነው እሱ። እናንተ ደግሞ እንደዚህ ብታበረታቱኝ መልካም ነገር ብታድርጉ ብዬ ነው ምነግራችሁ ውዶችዬ። ማንም ሰው ስለተጣላ ምናምን ነገር የዛን ሰው ክፉ ነገር ማውራት አልፈልግም። ሀቢባ እንደዛ አደረገችው እና ወይ ሰማ ክፍራት አትግቢ ምናምን ማለት አልችልም። ይሄንን ሀሳብ ያመጣሁት እኔ ሀቢባ ትግባ ብዬ ያስገባዋት
እኔም ብትበድለኝም ሌላ ሰው ግን እንደ እድሉ መጠቀም አለበት። የእድል ጉዳይ ነው። ምንም አይነት ነገር ቤት ሰራሁኝ፣ ሱቅም ሰራሁኝ፣ ከአንድ ሁለት ሰራተኛ ነበረ፣ እሱም ሁሉ ወድቆ ዜሮ ታውቃላችሁ፣ ዜሮ ላይ ሆንኩኝ። ግን አሁንም ተስፋ ምቆርጥ ሴት አይደለም። ሰው ይችን ሴት ብታበረታቷት ምናችሁ ይነካል? ማርያምን ምናችሁም አይነካም። ስለዚህ እኔ ደግሞ የሚያስቀና ነገር የለኝም። እውነቴን ነው። አሁን እዛ መርዞች ማለት ነው። ውይ ሀቢባን አምነሽ መታሽ ጉድ ሰራችሽ የት አባሽ። ይሄ ራሱ ያስነቅላል። ግን እኔ ደግሞ ምንም አይመስልኝም። እናቴ ትሙት። ስለዚህ ምን አለበት እናቴ ትሙት። ምን አድርጊያችሁ ነው 120 ሰው ምናምን ሁሉ ያህል ግን ሰብስክራይብ አያደርጉም። ሲጀመር አዲስ ስለሆነ ነው፣ ሰውን የሚያቀኝ ስለሌሉ ነው። ወደፊት ያቁኛል። ብቻ ግን ላይቭ እስከሚያስገባኝ ሰብስክራይብ አድርጉ። 7 ሰዎች ኢንሻአላህ። እንደው ዛሬማ 7 ሞልቶ 43 ነኝ። 7 ሰው አድርጋችሁኝ ከዛ ላይቭ ላይ መጥቼ በ24 ሰዓት ውስጥ ላይቭ ላይ መጥቼ ከእናንተ ጋር ማውራት እንዴት እንዳማረኝ። አዎ እና ስራ ልሄድ ነው። በነገራችን ላይ ስራ አለብኝ እና ወዳችኋለሁ። ባይ ባይ። ኑሩልኝ ማሮች። የእውነቴን ነው የምላችሁ። እኔ ሰብስክራይብ የምታደርጉ የምታበላቱኝ ለእኔ ብላችሁ ነው። ወዳችኋለሁ። እናንተ በውስጥ መታችሁ አይዞሽ በርቺ የምትሉኝ። ያው ሰው ገንዘብ ብቻ አይደለም እኮ። በእርግጥ እኔ ገንዘብ የተደረገልኝም ነገር የለም። አርጌልሻለሁ የሚል ካለ አምጥቶ እንትኑን ማሳየት ይችላል። እኔ ገንዘብ እስካሁን ድረስ ኢትዮጵያ ከመጣሁ ማንም ሰው ያደረገልኝ የለም። ኪዳነ ምህረት አለች። ኦኬ እና በራሴ ነው በላውም ጠጣውም ተኛውም ተነሳውም ታመምኩኝም ዳንኩኝም ራሴን ነኝ። ኦኬ እንደማንም አልቀስ እንዴ እኔ ሚዲያ ላይ ማላለቅስ ምን በልጄ ነው ሲጀምር ያለቀስኩት ታውቃላችሁ። በሷ ምክንያት ነበረ። እግዚአብሔር ይመስገን ልጅን ስላገኘኋት። አሁን ደግሞ ጥናት ገብታለች። ጥናት የእንግሊዝኛ በጣም እንትን ስለሆነች ማለት ነው። እንግሊዝኛ ትፈልጋለች ማለት ምናምንና እኔ ብዬ እንግዲህ ማለት ነው አስተምራታለሁ ልጄ። እግዚአብሔር ይመስገን ብቻ እሷ ጤናቱን በጌታ በኢየሱስ ስም ወዳችኋለሁ። ባይ ባይ።